ጤና ይስጥልኝ ክቡራት ተመልካቾቻችን እንኳን ለ130ኛው የአድዋ ድል በዓል አከባበር ቀን በሰላም አደረሳችሁ በማለት የዕለቱን ዜናዎች ወደ እናንተ ይዘን ቀርበናል። ዜናዎቹን እየመራው ፍጹም ተሾመም አብሬያችሁ ቆያለሁ። ዛሬ በመላው አፍሪካና ጥቁር ሕዝብ ላይ ጨልሞ የነበረ ሰማይ ፀሐይ የፈነጠቀበት ቀን ነው አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ኢትዮጵያ ድንበሯን ገፍቶ ሉዓላዊነቷንና የህዝቧን ነጻነት የደፈረውን የወራሪውን ጦር በአድዋ ተራሮች ድል የነሳችበትና ለ3000 ዓመታት ያልተደፈረውን ስልጣኔዋን ያጸናችበት ቀኗ ነው ብለዋል። ተከብረን የምንኖርባት ኢትዮጵያን ከድንቅ ስልጣኔና ታሪክ ጋር ከነታላቅ ክብሯ በደም መስዋዕትነት ላስረከቡን አባቶቻችንና እናቶቻችን ክብር ይገባቸዋልም ነው ያሉት። ዛሬ የምንኖር ኢትዮጵያን አባቶቻችንና እናቶቻችን ሞተው ያቆሙልን ሀገር በአንድነትና በፍቅር በመኖር ልናስቀጥል ይገባልም ሲሉም አስገንዝበዋል። በእነሱ ተምረን ድህነትን፣ መከፋፈልና ኋላ ቀር አስተሳሰብን አሻፈረኝ በማለት ኢትዮጵያ ወደ ብልጽግና ልናሻግር ይገባል ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ከሆነችውም በላይ ታላቅ የምትሆንበት ጊዜ ሩቅ አይሆንም ሲሉም አጽንኦት ሰጥተው ተናግረዋል። የኢትዮጵያ ዘላቂና አስተማማኝ የባህር በር የማግኘት የአድዋ ሰማዕትነት ካወረሱን የታሪክና የሉዓላዊነት አደራ የማይነጠል ነው አሉ የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ። ፕሬዝዳንቱ ይህንን ያሉት 130ኛው የአድዋ ድል በዓል ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ቃል በአድዋ ድል መታሰቢያ እየተከበረ በነበረበት መድረክ ላይ ነው። ተጨማሪ አለ። የአድዋ ድል ለአፍሪካና ለመላው ጥቁር ሕዝብ የነጻነት ጎህ የፈነጠቀና ሰብአዊ ክብርን ያጎናጸፈ መሆኑን ፕሬዝዳንት ታዬ በመልእክታቸው ተናግረዋል። የኢትዮጵያውያንን ጀግንነት በዓለም አደባባይ ያስመሰከረና የሀገር ፍቅር ጽናትን ለዓለም የገለጠ የታሪክ ምዕራፍ መሆኑንም አውስተዋል። የአድዋ አስተምህሮት ኢትዮጵያዊነትን የሚያነግስ ነው ያሉት ፕሬዝዳንት ታዬ አድዋ አጉራ ዘለል ፖለቲካን፣ ሌብነትን፣ ውስልትናንና ሀኬትን እንደሚጠየፍ አስረድተዋል። የዘንድሮውን በዓል ስናከብር የድሉ እሳቤ ለኢትዮጵያ ብሔራዊ ጥቅም ያለውን ከፍ ያለ ፋይዳ በማመላከት ጭምር መሆኑንም አብራርተዋል። አባቶቻችን የጥቁር ሕዝቦችን ክብርና ነጻነት በመስዋዕትነት ማስከበራቸውን አስታውሰው የዛሬው የአድዋ ድል ትርጉም ነጻነትን በብልጽግና ማስዋብ፣ ለትውልዱ የሚተርፍ አኩሪ ተግባር መፈጸምና ማስተላለፍ መሆኑንም ገልጸዋል። አድዋን ስናስብ አባቶቻችንና እናቶቻችን ለሉዓላዊነት የከፈሉትን ዋጋ ብቻ ሳይሆን ለኢትዮጵያ የነበራቸውን ሰፊ ርዕይ ጭምር መሆን አለበት ብለዋል። በአድዋ ድል ማግስት የዲፕሎማሲ ትግል አንዱ ማጠንጠኛ የነበረው ኢትዮጵያ ከዓለም የምትገናኝበትን የባህር በር ባለቤትነት የማረጋገጥ ጉዳይ መሆኑንም አውስተዋል። ኢትዮጵያውያን የሀገርን ሉዓላዊነት ለማስከበር ያደረጉት ተጋድሎ ሲታይ ታሪክ ለኢትዮጵያ መልካምና በጎ እንደነበር ነው የተናገሩት ፕሬዝዳንት ታዬ። ይሁን እንጂ በአልፎ ሄያጅ የፖለቲካ ስሌትና ኢትዮጵያዊነትን ባልዋጀ ሀሳብ ታሪካዊና ስትራቴጂካዊ መልህቃችንን እንዲሁም ጥቅሞቻችንን መስዋዕት አድርገን ቆይተናል ነው ያሉት። የአድዋ ድል ያስተማረን እንደ ባህር በር ባሉ ስትራቴጂካዊ ጉዳዮች ላይ ከታሪክ ትክክለኛ ጎን መቆም መቻልን ነው ያሉት ፕሬዝዳንት ታዬ ትናንት በአድዋ አውድማ ላይ የተገኘው ወታደራዊ ድል ዛሬ በኢኮኖሚያዊና በጂኦፖለቲካዊ ድል ሊደገም እንደሚገባ አጽንኦት ሰጥተዋል። የኢትዮጵያ ዘላቂና አስተማማኝ የባህር በር የማግኘት መብት የአድዋ ሰማዕታት ካወረሱን የታሪክ አደራ የማይነጠል ነው ሲሉም ጠቅሰዋል። የሀገራችን የኢኮኖሚ ጥማት የሚረካውና የህዝቦቿ ጣፈንታ ብሩህ የሚሆነው ኢትዮጵያ በጂኦግራፊ ወይም በየብስ እግረ ሙቅ ያለመታሰሯን ስናረጋግጥ ብቻ ነው ሲሉም ገልጸዋል። እንደ አድዋ ጀግኖች ሁሉ ለሀገራችን ብሔራዊ ጥቅም ቅድሚያ በመስጠት የኢትዮጵያን ጥቅም ማብሰር ይገባል ያሉት ፕሬዝዳንቱ መንገዳችንና መሻታችን ሰላማዊና በአብሮነት ማደግ ነው ብለዋል። የባህር በር ጥያቄያችንን የታሪክና የፍትህ ጥያቄ አድርጎ መረዳት እንዲሁም የትውልድ ህልውና ጉዳይ መሆኑን መገንዘብ ወሳኝ ነው በማለት ተናግረዋል። ፕሬዝዳንቱ አክለውም አድዋ ምንጊዜም የግጭት ግለት ለሚሹና ሰላምን በመዝገበ ልቦናቸው ላልከተቱ ሁሉ ታላቅ መካነ ዕውቀት መሆኑን አስረድተዋል። የዘመናችን ጀግንነትም የጭቅጭቅ ጩኸትን የሚያሰማ ሳይሆን የሀገር ፍቅርን፣ ዕውቀትንና አብሮነትን የሚያጎላ መሆን እንዳለበት ተናግረዋል። ለሀገራችን ብሔራዊ ጥቅም ቅድሚያ በመስጠት የኢትዮጵያን ትንሣኤ ማብሰር የዘመኑ የአድዋ ድል መሆኑን ጠቁመው ጉዳዩ የትውልድ ህልውና መሆኑን መረዳት ወሳኝ መሆኑን አስገንዝበዋል። ኢትዮጵያዊነትን ከዕውቀትና ከአብሮነት ጋር አዋህዶ መጓዝ የትውልዱ አደራ መሆኑን በመግለጽ ለመላው የኢትዮጵያ ሕዝብ የእንኳን አደረሳችሁ መልእክት አስተላልፈዋል።
የአድዋ አስተምህሮ ኢትዮጵያዊነትን ሲያገዝፍ የቡድን እሳቤን በአግባቡ ከርክሞ የሚይዝ መሆኑን የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ተናግረዋል። 130ኛው የአድዋ ድል በዓል በአድዋ ድል መታሰቢያ ከፍተኛ የመንግስት ባለስልጣናትና ተጋባዥ እንግዶች በተገኙበትም በድምቀት ተከብሯል። ጽዮን ታደለም የኢዜአን ዘገባ እንደሚከተለው አሰናድታለች። በበዓሉ ላይ የተገኙት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በንግግራቸው የአድዋ ድል ለአፍሪካና ለመላው ጥቁር ሕዝብ ነጻነትን የፈነጠቀ የሰብአዊ ክብርና ሞገስ ያጎናጸፈ የኢትዮጵያውያንን እልቆ መሳፍርት ጀግንነት በዓለም አደባባይ ያበሰረ ታሪካዊ ድል ነው ብለዋል። ድሉ የጀግና ወንዶች ውል ብቻ ሳይሆን ኢትዮጵያውያን ሴቶች የፖለቲካ መላና ብርቱነት፣ ስትራቴጂካዊ መሪነትና የሀገር ፍቅር ጽናትን ለዓለም የገለጸ የታሪክ ምዕራፍ መሆኑንም ፕሬዝዳንቱ ተናግረዋል። የአድዋ ጀግንነት ለኢትዮጵያ የፖለቲካና ዲሞክራሲ ልምምድ እንደ ዋነኛ መተለሚያና መቃኛ ሊያገለግል እንደሚገባም ገልጸዋል። የአድዋ አስተምህሮት ኢትዮጵያዊነትን ሲያገዝፍ የቡድኑ እሳቤን በአግባቡ ከርክሞ የሚያግዝ እንደሆነም ፕሬዝዳንቱ አንስተዋል። አድዋ አጉራ ጠል ፖለቲካን ይጠየፋል ያሉት ፕሬዝዳንቱ ጸብ አጫሪዎችንና መከፋፈልን ልማድን ጉርስ ያደረጉትን ያጨምታል፣ ሌብነትን፣ ውስልትናንና ሁከትን ይንቃል ብለዋል። አድዋ ለፖለቲካ አስተምሯችን የሚሰጠን ትልቅ ትምህርት ምንጊዜም የግጭትን ግለት ለሚሹ የጦርነት ትርክት ብቻ በአፋቸው ለሚላወሱና ሰላምን በመዝገበ ልቦናቸው ላልከተቡ ወገኖች ሁሉ ግብረ ገብነትን የሚያስተምር ታላቅ መካነ እውቀት መሆኑን ገልጸዋል። የዘመናችን ጀግና የነውጥ ጩኸትን የሚዋጅ ሳይሆን የሀገር ፍቅር፣ የመቻቻል፣ የእውቀት፣ የጥበብና አብሮ የማደግ ድምፅን የሚያጎላ መሆን እንዳለበት አሳስበዋል። ከአድዋ ድል ማግስት የዲፕሎማሲው ትግል አንዱ ማጠንጠኛ የነበረው ኢትዮጵያ ከዓለም የምትገናኝበትን የባህር በር ወደብ ባለቤትነትን የማረጋገጥ ጉዳይ እንደነበር ያስታወሱት ፕሬዝዳንቱ ዛሬም እኛ የምንሻው እንግዳ ጉዳይ ሳይሆን ይህንኑ የታሪክ መንገድና ፈለግ ተከትለን ነው ብለዋል። አስተማማኝና ዘላቂ የባህር በር የማግኘት መብታችን አድዋ ሰማዕታት ካወረሱን የሉዓላዊነት አደራ የማይነጠል መሆኑንም አንስተዋል። አዲሱ ትውልድ በአድዋ ድል ተከብራ የኖረችውን ኢትዮጵያን ወደ ላቀ ከፍታ ማሻገር አለበት ሲሉ የጥንታዊ ኢትዮጵያውያን ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ ገለጹ። 130ኛው የአድዋ ድል በዓል ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ሀሳብ በአድዋ ድል መታሰቢያ ተከብሯል። የአድዋ ድል ለኢትዮጵያ መከላከያ ሰራዊት የብርታትና የሞራል ምንጭም ነው ሲሉ ፊልድ ማርሻል ብርሃኑ ጁላም በዚህ ወቅት ገልጸዋል። የጥንታውያን ኢትዮጵያ አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ ጀግኖች ኢትዮጵያ የዛሬ 130 ዓመት በጣሊያን ጦር የተቃጣውን ጥቃት በአሸናፊነት መንፈስ በድል መደምደማቸውን አውስተው በእነርሱ የህይወት መስዋዕትነትም የሀገር ዳር ድንበር መከበሩንም ተናግረዋል። የአድዋ ድል ከኢትዮጵያውያን አልፎ መላ አፍሪካውያን ነጻነታቸውን እንዲያከብሩ መሰረት የጣለ ታላቅ ድል ነው ሲል የቦንጋ ከተማ አስተዳደር ምክር ቤት አስታወቀም። ህብረ ብሔራዊ አንድነትን በማጠናከር የበለጸገች ሀገር ለቀጣዩ ትውልድ ለማስረከብ መስራት እንደሚገባም የቦንጋ ከተማ ምክር ቤት ዋና አፈጉባኤ አቶ አጥናፉ ወልደ ጻድቅ ተናግረዋል። ባልደረባችን ታምራት ኃይሌ ያዘጋጀውን ዘገባ አማኑኤል ክንፈ እንደሚከተለው ያቀርበዋል። የአድዋ ድል ከኢትዮጵያ አልፎ መላው አፍሪካውያን ለነጻነታቸው እንዲተጉና አንድነታቸውን እንዲያጠናክሩ መሰረት የጣለ መሆኑን ነው ዋና አፈጉባኤው የተናገሩት። የአድዋ ድል ለአሁኑ ትውልድ አብሮነትን፣ ህብረትን፣ መደማመጥንና በጋራ መቆምን ያስተማረ ታላቅ ድል መሆኑን አክለዋል። አድዋ ማለት ኢትዮጵያ እንግዲህ ከትውልድ ወደ ትውልድ የሚሻገር ትልቅ አሻራ ያረፈበት ያኔ በጣም ጨለማ ዘመን በነበረበት ወቅት ላይ ምንም መሳሪያ ምንም በሌላቸው በአሁኑ ቴክኖሎጂ በሌለበት ግን ሌላኛው አካል እኛን ታሪክ ለመግዛት እኛን ታሪክ ለማጥፋት የመጣው ኃይል ቴክኖሎጂ ይዘው የመጣውን አይበገርነታቸውን በማረጋገጥ ጥንት አባት አያቶቻችን ተዋግተው የዚች የኢትዮጵያን ታሪክ አሳልፎ ላለመስጠት ብዙ ተጋድሎ አድርጎ እኛ ከቅኝ ግዛት ውስጥ ሳንገባ እጅግ በጣም ታሪካዊ ህዝብ ታሪካዊ አገር ሆነን እንድንቀጥል ያደረጉበት ገድል ትልቅ ገድል የተፈጸመበት ነው። ለመላ አፍሪካ
ለጥቁር ህዝቦች ነው። እንደውም ለኢትዮጵያ ብቻ አይደለም፣ ለጥቁር ህዝቦች ትልቅ ታሪክ የተሰራበት ቀን ነው አድዋ። በቅርቡ ያስመረቅነው ታላቁ የህዳሴ ግድባችን የዚህ ማሳያ እንደሆነም አብራርተዋል። አንድነቱን ያኔ የነበረውን ወኔ ተጠቅመን በነገራችን ላይ እነሱ ያንን ታሪክ ካስቀጠሉ በኋላ ኢትዮጵያዊነት በጀግንነት ብዙ ጊዜ ችግር ይገጥመናል። ግን ያው አሁንም ቅድም ባልኩት ልክ ባንዳ ጠፍቶ አይደለም፣ አሁን ሌላ ታሪክ እያስመዘገብን ነው የምንገኘው። ለአብነት ህዳሴ ግድብን ማየት እንችላለን። ትልቁ ዳግም አድዋ ማለት ይቻላል። እሱ አንዱ ዳግም አድዋ ነው። አታረጉም የተባለ ነው። በነገራችን ላይ ልክ አሁን እኛን ሊጨቁኑ ሊገዙ ካለኛ ሌላን ማዳመጥ የለባቸው፣ ራሳቸው እርስ በራሳቸው መጋጨት አለባቸው፣ ስምምነቱ መኖር የለበትም፣ አልምቶ መጠቀም የለባቸውም የሚለውን ታሪክ ሰብረን አሁንም ያው የአባቶች ያደረጉትን ገድል በመፈጸም እጅግ በጣም በሚያኮራ ሁኔታ ለዓለም ሁሉ ማሳያ ሁነን ዳግም አድዋ ያበሰር ነው ያው ህዳሴ ግድብ ነው። ኢትዮጵያ ውስጥ እየተሰሩ በጀግንነት የተሰሩ ያሉ ብዙ ስራዎች አሉ። አሁንም ይቀጥላል። ህብረ ብሔራዊ አንድነትን በማጠናከር የበለጸገች ሀገር ለቀጣዩ ትውልድ ማስረከብ ከአድዋ ድል የምንማረውና የአሁኑ ትውልድ ኃላፊነት ሊሆን እንደሚገባም አሳስቧል። ልዩነቱን በመቶ ወደ አንድነት አንድ የሚያደርገን ነገሮች ምንም እንኳን ቀለማችን፣ ቋንቋችን፣ ባህላችን የተለያየ ቢሆንም እሱን ውበት አድርገን ተጠቅመን እሱ አንድ እሴት አድርገን ተጠቅመን ቅድም ባልናቸው እያሳካን የመጣናቸውን ትልልቅ አድዋን አሁንም እያበሰርን ለመሄድ ትውልዱ የኢትዮጵያን ጀግንነት የትላንትናው ታሪክ ነው። ለሰው ልጅ መነሻ እንግዲህ መነሻውን አስቦ ነው ወደ መድረሻ የሚሄደው እና ትላንት የተደረገልን በዛ ጨለማ ዘመን ጣሊያን ወሮ በሰማይ የመጣውን ጣሊያን እስቲ በጣም ኋላ ቀር መሳሪያ ተጠቅሞ ሆ ብለው ወጥቶ ለንጉሱ ታዘው ኢብን እንኳን ያንም የተወሰኑ ልዩነት የነበሩ አካላት ለሀገራችን ምንም አይነት ልዩነት ሊኖረን አይችልም ብሎ ያደረጉትን ገድል አሁን መድገም አለ። አሁን ደግሞ ብዙ ምቹ ነገሮች አሉ። ጀግኖች ልጆች እየታገሉ ነው፣ እየተዋደቁ ብዙ ሰርጎ ገቦችን እያወጡ የኢትዮጵያን ገናናነት እያስቀጠሉ እስካሉ ድረስ አሁንም እኛ ይህንን ሁሉ ባለንበት የሃይማኖት አባትም በሚመሩበት መምህራንም ምሁራንም ሁሉም ለሀገሪቱ አንድነት ለሀገሪቱ ገናናነት ይሄ አሁን ካለንበትም እየቀጠልን ያሰብነውን ሁሉ እንድናሳካ መታገል አለበት፣ መስራት አለበት የሚል መልእክት ነው የሚኖረኝ። የአድዋ ድል የኢትዮጵያውያን ብቻ ሳይሆን የመላው ጥቁር ሕዝቦችና አፍሪካውያን የጋራ ድል መሆኑን የተለያዩ አፍሪካ ሀገራት ሚኒስትሮችና ከፍተኛ የመከላከያ አመራሮች ተናገሩ። ሁለተኛው አፍሪካ መከላከያ ሚኒስትሮች ኮንፈረንስ ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ሀሳብ ተካሂዷል። ከኢትዮጵያ ዜና አገልግሎት የተገኘውን ዘገባም አብይ ብርሃኑ እንደሚከተለው ያቀርበዋል። በጉባኤው ላይ የተገኙት ሚኒስትሮችና ወታደራዊ መሪዎች እንዳሉት የአድዋ ድል ለሀገራዊ አንድነት ልማት ትልቅ ትምህርት የሚቀስምበት መሆኑን አረጋግጧል። የሀገሪቷ ውስብስብ ስትራቴጂያዊ ሁኔታ ለመቋቋም ወታደራዊ ትብብር ማጠናከር፣ መረጃ መለዋወጥ ጥረቶችን ማቀናጀት ወሳኝ መሆኑንም ጠቅሷል። የኬንያ መከላከያ ሚኒስትር ሶልፊን ቱያ እንዳሉት አድዋ ድል ለኢትዮጵያ ታሪክ ብቻ ሳይሆን የመላው ጥቁር ሕዝቦች ማንነት ነጻነት አርማ ነው። ድሉ በአውሮፓውያን የቅኝ አገዛዝ ቀንበር ስር ለነበሩ አፍሪካውያን ይቻላል ተስፋ ብርሃንን የፈነጠቀ ለፓን አፍሪካዊነት እንቅስቃሴ መሰረት የጣለ ታላቅ ክስተት መሆኑንም ተናግሯል። አድዋ ወደ ኋላ የምናይበት ታሪክ ብቻ ሳይሆን ወደፊት የምንመለከትበት መነጽር ሊሆን ይገባል ያሉት ሚኒስትሯ አድዋ ድል የማይበገር የሀገር ፍቅር መሆኑንም አስገንዝቧል። የደቡብ ሱዳን መከላከያና የቀድሞ የጦር አርበኞች ሚኒስትር ሌተናንት ጀነራል ቾልቶል ቦርክ በበኩላቸው ኢትዮጵያ ከ130 ዓመታት በፊት አድዋ የሰው ልጅ እኩልነት ተግባር ያሳየችበት ነው ብለዋል። ይህም ለአፍሪካ ነጻነት ንቅናቄ መሰረት መሆኑን ጠቅሰው ኢትዮጵያ የአፍሪካውያን መንፈስ ጥንካሬ ዳግም የቀሰቀሰችበት ታሪካዊ ሀገር መሆኗንም አክለዋል። የዚምባብዌ መከላከያ ሚኒስትር ብርጋዴር ጀነራል ሌቪ ማሄሎሜ እንዳሉት የኢትዮጵያ ድሉን የተቀናጀችው በማንም ድጋፍ ሳይሆን በሀገራዊ አንድነት መሆኑን ለሌሎች ሀገር ትልቅ ኩራት ነው። ይህ ነጻነት በራስ ጥረት የማስጠበቅ ዛሬም ቢሆን ታላቅ ሀገራዊ ፕሮጀክቶችን በራስ ለመገንባትና በኢኮኖሚ ራስን ለመቻል የሚደረገው ጥረት እንደ ትልቅ መነሳሳት እንደሚቆጠር ገልጸዋል። የዚምባብዌ መከላከያ ኃይል አዛዥ ጀነራል ጆፊር ሶት ዚኤሌ ኢትዮጵያ በአሁኑ ወቅት ድሉን ከዘመናዊ የልማት ጉዞ ጋር በማያያዝ እያሳየች ያለችው ስኬት የሚደነቅ መሆኑንም ተነግሯል። በተለይም የአየር ንብረት ለውጥ መቋቋም፣ በመሰረተ ልማት ግንባታ፣ በኤነርጂ ዘርፍ መስፋፋትና በአርቲፊሻል ኢንተለጀንስ ቴክኖሎጂ አጠቃቀም ረገድ ኢትዮጵያ ለአፍሪካ አርአያ መሆኗን ገልጸዋል። የአድዋ ድል ትናንት ነጻነት እንዳመጣ ሁሉ ዛሬ ደግሞ ለአፍሪካ ብልጽግናና ሰላም መከበር እንደ ዋነኛ መነሳሻ ሊያገለግል እንደሚገባ በኮንፈረንሱ ላይ ተመልክቷል።
ከአድዋ ዜና ወጣ ስንል በቀደሙት አባቶች ተጠብቆ የቆየውን የተፈጥሮ ሀብት ከመንከባከብና ማልማት አኳያም የድርሻቸውን እየተወጡ መሆኑን አስተያየታቸውን ያጋሩ የሳይለም ወረዳ ነዋሪዎች ገለጹ። የወረዳው ባህል ቱሪዝምና ስፖርት ጽሕፈት ቤትም በወረዳው የሚገኙ የተፈጥሮ ሀብቶችና የቱሪስት መዳረሻዎችን ለማልማት ከባለድርሻ አካላት ጋር እየሰራ መሆኑን አስታውቋል። ዘገባው የባልደረባችን ታድሶ ወልደሰንበት ነው፣ እንደሚከተለው ይቀርባል። የለውጡ መንግስት ትኩረት ከሰጠባቸው ዘርፎች መካከል የቱሪዝም ዘርፍ አንዱ መሆኑን መረጃዎች ያመላክታሉ። በዚህም መነሻም አንድ መዋቅር አንድ መዳረሻ እንዲያለማ በተቀመጠው አቅጣጫ መሰረት የማልማት ተግባራት በሀገሪቱ በተለያዩ አካባቢዎች እየተከናወነ ይገኛል። በዚህ ዙሪያ ከሳይለም ወረዳ አስተያየታቸውን ከሰጡት መካከል የዩና ግንዳ ቀበሌ ነዋሪ የሆኑት አቶ መልካሙ መለሰም ትናንት አባቶቻችን ጠብቆ ያቆዩትን የተፈጥሮ ሀብቶቻችንን ጠብቀን ለቀጣይ ትውልድ ለማስተላለፍ እየሰሩ መሆናቸውን ገልጸዋል። የወረዳው ባህል ቱሪዝምና ስፖርት ጽሕፈት ቤት የቱሪዝም ባለሙያ የሆኑት አቶ አክሊሉ ብርሃኑም በወረዳው ከ17 በላይ የሚዳሰሱና የማይዳሰሱ የተፈጥሮ ሀብቶች እንዳሉና ሀብቶችን የመለየትና የማሳወቅ ስራዎች እየተከናወኑ ይገኛሉም ብለዋል። በወረዳችን ውስጥ የሚዳሰሱ ሆነ የማይዳሰሱ በጣም በርካታ የቱሪዝም መስህቦች በወረዳችን ውስጥ ይገኛሉ። እነዚህም ወደ 17 የሚጠጉ በየቀበሌያት ያሉ ተለይቶ በሃርድ ኮፒና በሶፍት ኮፒ የተወሰኑት በመረጃ ደረጃ የተቀመጡበት ሁኔታ ነው ያለው። ለአብነት አሁን እዚህ የምንገኘው ከጀርባችን ያለ የምትመለከቱት የሸክሸኮ ዋሻና ፏፏቴ አንዱ ነው። ሌላኛው ደግሞ በሆሚ ቀበሌ ውስጥ የሚገኘው ፈጪ የውሃ ፏፏቴ አንድ ነው። ወደ 764 ስኩዌር ሜትር የሚጠጋ በተቸቢ ቀበሌ የምትገኝ ጥቅጥቅ የቀርከሃ ደን አለ። እንዲህ ሁሉ ብዙ በርካታ ዋሻዎችና ፏፏቴዎች በወረዳችን ደረጃ ውስጥ አሉ። እነዚህም ተለይቶ የተቀመጡበት ሁኔታ ነው ያለው። በሀገር ደረጃ የተቀመጠው የቱሪዝም መዳረሻዎችን የማልማት ተግባር በወረዳው መጀመሩን ያወሱት ደግሞ የወረዳው ባህል ቱሪዝምና ስፖርት ጽሕፈት ቤት ኃላፊ አቶ ታምራት ታደሰ ናቸው። እንደ ሀገር የተያዘው አንድ ወረዳ የራሱ የሆነ አንድ መዳረሻ አልምቶ ለአገልግሎት ክፍት እንዲያደርግ የሚል ነገር ነው። ይሄን ቅርብ ጊዜ ላውንጅ የተደረገ ኢኒሼቲቭ ነው። ከዛ ጋር ተያይዞ እንደ ወረዳችን አንድ መዳረሻ ከ17 የሚሆኑ እየተለዩ አሉ ብያለውና ከነዛ ሆሚ ቀበሌ ላይ ፈጪ የሚባል ፏፏቴ ርዝመቱ ከባህርታ ፏፏቴ ሁሉ የሚበልጥ ነው። ያን ለይተን ለማልማት የጀመርናቸው ነገሮች አሉ። እዛ ላይ ሰዎች ሄዶ የሚያርፉበት ቤት በቆርቆሮ ተሰርተዋል። ያም ሆኖ የይዞታ ማረጋገጫ ሁሉ ተከልሎ ለባለ ይዞታዎች ቅያሪ የሚሰጥበት አግባብ ላይም ተግባብተን ወደ ስራ የገባንበት ሁኔታ ነው ያለው። በመጨረሻም የሚኒስትሮች ምክር ቤት በ53ኛ መደበኛ ስብሰባው በተለያዩ ጉዳዮች ላይ ውሳኔዎችን አስተላለፈ። ምክር ቤቱ ያሳለፋቸው 6 ውሳኔዎች ሲሆኑ እነሱም በመደመር የአርቲፊሻል ኢንተለጀንስ ዩኒቨርሲቲ መቋቋም፣ በዘርፉ ወጣቶችን ለማሰልጠንና ምሁራን ለማፍራት የሚያስችል ራስ ገዝ ዩኒቨርሲቲ እንዲቋቋም ደንቡ ጸድቋል። በሁለተኛ ደረጃ ለባለሀብቶች የካሳ ክፍያ ዋስትና፣ በትላልቅ እና ቅድሚያ በሚሰጣቸው ኢኮኖሚ ዘርፎች ላይ የሚሰማሩ ባለሀብቶች መንግስት የካሳ ክፍያ ግዴታ የሚገባበትን ሁኔታ የሚወስን ደንብንም እንዲሁ በዛሬው ዕለት አጽድቋል። የብድር ስምምነቶች ለኤሌክትሪክ ኃይል ማስፋፊያ 60.2 ሚሊዮን ዶላር፣ ለታዳሽ ኃይልና ዲጂታላይዜሽን 80 ሚሊዮን ዶላር እንዲሁም ለከተማ ሴፍትኔትና ስራ ፈጠራ 184.1 ሚሊዮን ዶላር የሚውሉ የብድር ስምምነቶችን ለሕዝብ ተወካዮች ምክር ቤት እንዲተላለፍም ተወስኗል። በአራተኛ ደረጃ ከጸደቁ ደንቦች መካከል የዕቃ ማከማቻ ደረሰኝ ስርዓት በንግድ ስርዓት ውስጥ የነበሩ የአፈጻጸም ክፍተቶችን ለመቅረፍና አስፈላጊውን የቁጥጥር መዋቅር ለመፍጠር የሚያስችል የዝርዝር አፈጻጸም ደንብም በዚህ ዕለት ጸድቋል። በአምስተኛ ደረጃ የወርቅና የብረት ማዕድን ምርት ፍቃድ የውጭ ምንዛሪ ለማግኘትና የስራ ዕድል ለመፍጠር የፋይዳ ያላቸው 2 የማዕድን ስምምነቶች እንዲፈረሙና ወደ ስራ እንዲገቡ ይሁንታም ተሰጥቶበታል። በመጨረሻም ከጸደቁት ደንቦች መካከል አዲስ የቱሪዝም ፖሊሲ ከ2001 ዓ.ም ጀምሮውን የፖሊሲ በማሻሻል ዘርፉ ከሀገር በቀል ኢኮኖሚ ማሻሻያ ጋር የሚጣጣም አዲስ የቱሪዝም ፖሊሲ በማድረግም ማጽደቁ ይገኙበታል። ክቡራትና ክቡራን ተመልካቾቻችን ለዛሬው ከክፋ ማህበረሰብ ሬዲዮ ቴሌቪዥን ድርጅት ያሰናዳናቸው ዘገባዎች የተከታተላችኋቸውን ይመስሉ ነበር። ዜናዎቹን እየመራሁ ተሾመ አብሬያችሁ ቆየሁ። በድጋሚ መልካም የአድዋ በዓል እንዲሆንላችሁ ተመኘሁ። ሰላም።